ሰላም ሰላም እንዴት ናችሁ? የዋኔ ቲቪ ተከታታዮች አማን ናችሁ? እንዴት ሰነበታችሁ? እንግዲህ የዚህ ቻናል ቤተሰብ የሆናችሁ እንዴት ሰነበታችሁ? ለዚህ ቻናል አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ተቀላቀሉ ማለት ነው። እንግዲህ ባለፈው በሰራሁት ስለ ፀጉር መነቃቀልና የፊት ድርቀት ወይ ደግሞ የፊት ማዲያት አንዳንድ በቤታችን ውስጥ አዘጋጅተን በቀላል የምንጠቀማቸው እጽዋቶች ሰርተን ነበር ማለት ነው። እስከ ዛሬ ደግሞ ብዙዎቻችሁ በኮመንትም በውስጥ ኢንቦክስ አድርጋችሁልኝ በፎረፎር ወይ ደግሞ ዳንድሩፍ ይባላል በእንግሊዝኛ ስሙ በዛ በጣም ተቸግረናል። ዳንድሩፍ ወይ ደግሞ የፎረፎር እንዴት ማጥፋት እንችላለን ብላችሁ ብዙዎች ጠይቃችሁ ነበር። አብዛኞቻችሁ ደግሞ ያው ሴቶች ናችሁና እንግዲህ ዛሬ ደግሞ ስለ ፎረፎር እናወራለን ማለት ነው። እንግዲህ ፎረፎር እንደምታውቁት በባክቴሪያ በፋንገስ ሊመጣ ይችላል። ነገር ግን 7 ዋና የፎረፎር ማምጫዎች አሉ ማለት ነው። ከነሱ አንደኛ ምንድነው የጭንቅላታችን ፀጉር ወይ ደግሞ የጭንቅላታችን ቆዳ ድርቀት ነው። አንደኛ መንስኤው ለፎረፎር የሚሆነው ማለት ነው። ይሄ ማለት ነው በሰውነታችን ላይ ድርቀት ካለ ሰውነታችን ፀጉራችን ላይ ፀጉራችን በጭንቅላታችን የሚገኘው ፀጉር በቆዳችን ውስጥ ድርቀት ካለው በቀላሉ ሊነቃቀልና በቀላሉ ደግሞ ሊቆስል ይችላል። ስለዚህ ወደ ፎረፎር ሊቀየር ይችላል ማለት ነው። እዛ ጋር ያሉትን ሴሎችና በሞቱ ቆዳዎችና ሴሎች እዛው በፈጠሩት የቆዳ መድረቅ ወደ ፎረፎር ሊቀየር ይችላል ማለት ነው። ሁለተኛው እንግዲህ በፀጉራችን ወይ ደግሞ በቆዳችን በዛ በጭንቅላታችን ያለው ቆዳ ያለው ቅባት ወይ ደግሞ ዘይት ሲበዛ ወደ ፎረፎር ይቀየራል ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ ባለፈው ካስታወሳችሁ ብጉር እንዴት ሊመጣ ይችላል ብዬ ነግራችሁ ነበር። ብጉር አንደኛው መንስኤው የቅባት መብዛት በሰውነታችን ላይ ወይ በፊታችን ላይ በጀርባችን ወይ በደረታችን ሊሆን ይችላል። ያለው የቅባት ዘይት በብዛት ሲመረት በተፈጥሮ ያሉ በሰውነታችን ውስጥ ያሉ ቀዳዳዎች በዘይት ወይ ደግሞ በቅባት በብዛት ሲዘጉ ወደ ብጉር ወይ ደግሞ ወደ ቁስልነት ሊቀይር ይችላል ብያቸው ነበር። እንግዲህ ይሄን ደግሞ ፎረፎር ደግሞ በሰውነታችንና በጭንቅላታችን ውስጥ ያለው የፎሊኩል ሆርሞን የሚባል ሆርሞን አለ። እሱም በተፈጥሮ እንግዲህ በቅባት ወይ ደግሞ በተለያየ በዘይት ብዛት በጭንቅላታችን ውስጥ ያሉ ቀዳዳዎች ሲበዛ ወደ ቁስልና ወደ ፎረፎር ሊቀየር ይችላል ማለት ነው። ሶስተኛው እንግዲህ ፋንገስ ነው ማለት ነው። በተፈጥሮ በሰውነታችን ላይ ፋንገስና ባክቴሪያዎች አሉ። እነዚህ ፋንገስና ባክቴሪያዎች ለኛ ጠቃሚ ናቸው ማለት ነው። ነገር ግን ከመጠን በላይ ሲመረቱ እነዚህ ፋንገሶችና ባክቴሪያዎች ወደ ሌላ በሽታ ወይ ደግሞ ሌላ ቁስለት ሊሸጋገር ይችላል ማለት ነው። ስለዚህ በሰውነታችን ወይ ደግሞ ጭንቅላታችን ውስጥ ያለው ፋንገስ ከመጠን በላይ ሲመረት ወደ ፎረፎር ሊቀየር ይችላል ማለት ነው። አራተኛው መንስኤ የፎረፎር የሚሆነው ደግሞ በተፈጥሮ የምንጠቀማቸው ኬሚካሎች እንግዲህ ጄሎች አሉ፣ ሻምፖዎች፣ ክሬሞች አሉ። እነዛ ሻምፖዎችና ክሬሞች ለሰውነታችን ላይ ላይስማሙ ይችላሉ ወይ ደግሞ አለርጂክ ሊፈጥርብን ይችላሉ ወይ ደግሞ ማሳከክ አይነት ሊፈጥርብን ይችላሉ። ስለዚህ ይሄን አለርጂክ ወይም ማሳከክ ወደ ፎረፎር ሊቀየር ይችላል ማለት ነው። እንግዲህ አምስተኛው ፀጉራችን በስነ ስርዓት ወይ ደግሞ በተገቢ ጊዜና በስኬጁል አለመታጠብ ፀጉራችን እንግዲህ በንጽህና ከጎደለ ወይ በደንብ ማንታጠበው ከሆነ እዛ ጋር ያሉትን የሞቱ ሴሎችና የሞቱ ቆዳዎች እዛ ከመጠን በላይ ሲሰበሰቡ እና ቆሻሻው እየበዛ በሄደ ቁጥር እዛ ወደ ባክቴሪያ ወደ ፋንገስ ባደጉ ቁጥር ወደ ፋንገስ ሊቀየር ይችላል ማለት ነው። ስለዚህ አለመታጠብ አንዱ መንስኤ ማለት ነው። እነዚህ ከታጠብን ግን እነዛ የሞቱ ሴሎችና የሞቱ ቆዳዎች በቀላል በሻምፖ በሳሙና ከታጠብን እናስወገዳቸውን ይችላል ማለት ነው። ነገር ግን ካልታጠብነው ወደ ፎረፎር ወይ ደግሞ ዳንድሩፍ ሊቀየሩ ይችላል ማለት ነው። ስድስተኛው እንግዲህ ጭንቀት ወይም ስትረስ ነው። ጭንቀት ወይም ስትረስ የምንለው እንግዲህ ከመጠን በላይ ስንጨነቅ አንደኛው ፀጉራችንን ይነቃቀላል፣ በቀላል ይሰባበራል። ከዛም አልፎ ተርፎ ደግሞ ወደ ዳንድሩፍ ወይ ደግሞ ወደ ፎረፎር ሊቀይር ይችላል ማለት ነው። ሰባተኛው ደግሞ እንግዲህ የአየር ፀባይ መቀያየር ነው። የአየር ፀባይ መቀያየር ማለት ነው ስፔሻሊ ወደ ደረቃማና ወይ ደግሞ ፀሐያማ ሊሆን ይችላል። እንደየሁኔታው እንግዲህ ለኛ የማይመች ከሆነ ኮንዲሽኑ ፎረፎር ሊያመጣብን ይችላል ማለት ነው። ነገር ግን እነዚህ እንግዲህ ሰባቱን የነገርኳቸው እነዚህ የፎረፎር ዋና መንስኤዎች ናቸው ማለት ነው። ነገር ግን ምን ማድረግ እንችላለን? በቀላል በቤታችን ውስጥ የተለያዩ እጽዋቶች አሉ። እነዚህ እጽዋቶች አዘጋጅተን በቤታችን ውስጥ ሰርተን ፎረፎር በቀላሉ ማጥፋት እንችላለን ማለት ነው። ከነዛ አንዱ ልንገራችሁ እንግዲህ ከላይ እንደምታዩት እንግዲህ አንደኛው አሎቬራ ወይ ደግሞ እሬት ነው ማለት ነው።
እሬት በቀላል እንግዲህ በየቦታው የምናገኘው በቀላልና በርካሽ ማግኘት የምንችለው ነው። እንግዲህ ባለፈው በሰራነው መሰረት ለሚነቃቀል ጸጉርና ለሚሰበር ጸጉር ወይ ደግሞ በፊታችን ላይ ለሚወጣ ቡጉር እሬት በጣም ተመራጭ ነው ብለን ነበር። ዛሬ ደግሞ እሬት እንግዲህ አንደኛው ነው ማለት ነው። ለፎረፎር እንዴት ማድረግ የምንችለው ማለት ነው። ቀጥታ ጸጉራችን በሻምፖና በሳሙና ከታጠብን በኋላ ትንሽ ከደረቀ በኋላ እሬቱ ከላይ እንደምታዩት እሬቱን በውስጥ ያለው ጄል ነው የምንፈልገው። መድኃኒቱ ጄል ነው ማለት ነው። በደንብ አጥበን ካጸዳን በኋላ እሬቱ በውስጥ ያለው ጄሉን አውጥተን ቀጥታ ከሌላ ነገር ሳንደባልቅ ወይ ሳንቀላቀል በጭንቅላታችን ወይ ደግሞ ፎረፎር ባለበት ቦታ መቀባት ማለት ነው። ከዛ ከ20 እስከ 30 ደቂቃ በኋላ ከቆየ በኋላ መታጠብ አለብን ማለት ነው። ይሄን ደግሞ በሳምንት ከ2 እስከ 3 ጊዜ መጠቀም እንችላለን። በቀን አንድ ጊዜ፣ በሳምንት ደግሞ ከ2 እስከ 3 ጊዜ እየደጋገምን መጠቀም እንችላለን ማለት ነው። እሬት ሁለተኛው ቬነጋር ወይ ደግሞ አፕል ሳይደር የሚባለው ወይ ደግሞ የአፕል ጭማቂ ማለት ነው። ይሄ ደግሞ የምናገኘው እንግዲህ በሱፐር ማርኬት እና በፋርማሲ ማግኘት እንችላለን። እንግዲህ እንደምታዩት ይሄን ይመስላል አፕል ሳይደር። ይሄንን ደግሞ ምን ማድረግ እንችላለን? ትንሽ የውሃ አዘጋጅተን ከአፕል ሳይደር ደግሞ ትንሽ አዘጋጅተን አንድ ላይ ቀላቀል መጠቀም እንችላለን። ካልሆነ ደግሞ ብቻ አፕል ሳይደሩ ቀንሰን በአንድ የትልቁ የሻይ ማንኪያ አድርገን በፎረፎር ያለበት ቦታ ቀጥታ መቀባት ማለት ልክ ነው። ቪዲዮ እንደምታዩት በዛው አድርገን ከ20 እስከ 30 ደቂቃ በኋላ መታጠብ፣ በሳምንት ደግሞ ከ3 ጊዜ 4 ጊዜ እየደጋገምን በዛ መጠቀም እንችላለን ማለት ነው። ሶስተኛው እንግዲህ ሮዝመሪ ነው ማለት ነው። ሮዝመሪ እንደምታዩት ይሄን ይመስላል። አብዛኞቹ እናውቀዋለን። እንግዲህ ለማታውቁት ግን ሮዝመሪ ይሄን ይመስላል። ይሄ ሮዝመሪ ደግሞ እንዴት ማድረግ እንችላለን ማለት ነው። አንደኛው ቀጥታ ከፋርማሲ የተዘጋጀ ሮዝመሪ አለ ወይም ስጋ መጥበሻ ምን ማለት ነው። እሱን ገዝተን በሰውነታችን በፀጉራችን ላይ የራሱ ድሮፕ አለው። በዛ ገዝተን አፕላይ ያደረግን ወይ ደግሞ እንደዚህ እየቀባን መጠቀም እንችላለን ማለት ነው። ከ20 እስከ 30 ደቂቃ ላይ ከቆየ በኋላ እንታጥባለን ነው። ካልሆነ ደግሞ ሮዝመሪ እንደዛ ማናገኝ ከሆነ ደግሞ በቤታችን ውስጥ አፍልተን ከቀዘቀዘ በኋላ ትንሽ ቀንዘን በቀን አንድ ጊዜ እየተጠቀምን በሳምንት ከ3 እስከ 4 ጊዜ መጠቀም እንችላለን ማለት ነው። አፍልተን ከቀዘቀዘ በኋላ በትንሽ ቀንሰን ፀጉራችን ፎረፎር ያለበት አካባቢ ልክ እንደ ቪዲዮ እንደምታዩት ማለት ነው እዛ ጋር መቀባት እንችላለን ማለት ነው። እንግዲህ አራተኛው ጨው ነው ማለት ነው። ጨው እንግዲህ አብዛኞቻችን እንደምታውቁት ለምግብነት ነው የምንጠቀመው፣ ነገር ግን ለፎረፎርም ይሆናል ማለት ነው። እንዴት ነው ለፎረፎርም የሆነው ካላችሁኝ ትንሽ የጨው ቆንጥረን ወስደን ልክ እንደምታዩት ከላይ ማለት ነው ቆንጥረን ትንሽ የተወሰነ ወስደን አንድ የሻይ ማንኪያ ትንሽ የሻይ ማንኪያ አድርገን ከውሃ ትንሽ ቀላቅለን እዛ ችግር ያለበት ወይ ደግሞ ፎረፎር ያለበት አካባቢ እንቀባዋለን። ከ5 እስከ 10 ደቂቃ በኋላ ከቆየ መታጠብ አለብን። ከዛ በላይ መቆየት የለብንም፣ ምክንያቱም ስኪን ኢሪቴሽን ወይ ደግሞ የቆዳ መቃጠል ሊያመጣብን ይችላል። በተፈጥሮው ጨው የማቃጠል ባህሪ ስላለው ማለት ነው። ይሄን ብቻ አይደለም፣ እነዚህ ሁሉ የነገርኳችሁ ቬነጋር፣ ሮዝመሪ፣ አሎቬራ እነዚህ ስንጠቀም ለዛ እጽዋት አለርጂክ እንዳንሆን መጀመሪያ በትንሽ የቆንጥረን ነው ቆዳችንን ቼክ ማድረግ ያለብን ማለት ነው። ስለዚህ ከ10 እስከ 20 ደቂቃ በኋላ ሰውነታችን ከተቆጣና ወደ አለርጂክነት ከተቀየረ አንጠቀም ማለት ነው። እነዚህ የመቅላት ወይ ደግሞ የአለርጂ እንትን ከሌለው ደግሞ እንግዲህ እንጠቀመዋለን ማለት ነው። ከ10 እስከ 20 ደቂቃ ሰውነታችን ከቀለና ከተቆጣ ወይ ደግሞ አለርጂክ እንደ ብጉር ነገር ካወጣ ግን አንጠቀም አለርጂክ ለዛ ምርት ማለት ነው። ስለዚህ ይሄን መጠቀም እንችላለን፣ እነዚህ ምርቶችን መጠቀም እንችላለን ማለት ነው። በቀላሉ እነዚህ አዘጋጅተን በቤታችን ውስጥ ዳንድርፍ ወይ ደግሞ ፎረፎር ማጥፋት እንችላለን ማለት ነው። እዚህ ጋር ግን አንድ ተጨማሪ የምነግራችሁ እንግዲህ ፎረፎር ያለው ሰው በቤት ውስጥ ለምሳሌ ሴቶች ከሆናችሁ አንደኛው ማበጠሪያ ክሬሞች፣ የፀጉር መሸፈኛዎች እንደዚህ መቀያየር የለብንም። ከአንደኛው ወደ አንደኛው በቀላል ሊተላለፍ ስለሚችል ማለት ነው። ያ ፎረፎር ልክ ፋንገስ ስለሆነ በፋንገስ እና በተለያዩ ባክቴሪያዎች ሊመጣ ስለሆነ ፋንገስ ባክቴሪያዎች ደግሞ ከሰው ወደ ሰው ተላላፊ ስለሆኑ የራሳችን መበጠሪያ፣ የራሳችን ሻምፖ፣ የራሳችን የፀጉር መሸፈኛ መጠቀም አለብን። ኢቭን ኢፍ ምንተኛበት ትራስ ሌላ ሰው የሚጠቀመው ከሆነ በዛ ሊተላለፍም ይችላል። ስለዚህ እዛ ላይ መጠንቀቅ መቻል አለብን ማለት ነው። ነገር ግን በእነዚህ ቤታችን ውስጥ የነገርኳችሁ እነዚህ በሆም ሪሚዲ ወይ ደግሞ ቤታችን ውስጥ ሰርተን የምንጠቀማቸው እነዚህ ምርቶች ወይ ደግሞ በእነዚህ እጽዋት ካልጠፋ ቀጥታ መሄድ ያለብን ሕክምና ሄደን በደርማቶሎጂስት ወይ ደግሞ በቆዳ ሐኪም መታየት አለብን ማለት ነው። ነገር ግን ይሄንን ማናገኝበት እድል ካለ ደግሞ ከፋርማሲ ገዝተን በጣም ኢፌክቲቭ የሚባሉ ክሬሞች እና ሻምፖዎች አሉ።
እነሱ መጠቀም እንችላለን ማለት ነው። ስፔሻሊ ለወንዶች ክሬሞችን ብንጠቀም ምንም ችግር የለም። ምክንያቱም ፀጉራችን አንደኛው ስለምንላጨውና አጭርም ስለሆነ በቀላል ማዳረስ ይቻላል ማለት ነው። ሴቶች ግን ከላይ እንደምታዩት እንግዲህ እንደዚህ ላይ ፀጉራቸው የሴቶች ፀጉር ነው በጣም ብዙም ከመሆኑ የተነሳ እንግዲህ ክሬም አይበቃውም። በዛ ላይ ደግሞ በውስጥ ስለሆነ ያለው እንትን ፎረፎሩ ሻምፖን መጠቀም ያለባችሁ ማለት ነው። እንደምታዩት ከላይ ኬተከናዞል የሚባል ሻምፖ አለ። እሱን ሻምፖ ገዝተን በቀን አንድ ጊዜ በሳምንት ከ2 እስከ 3 ጊዜ እንቀባዋለን ማለት ነው። ምንድነው የምናደርገው? ሻምፖን ከመጠቀማችን በፊት ፀጉራችን በሳሙናና በሻምፖ ታጥበን ከደረቀ በኋላ ያ ኬተከናዞል ሻምፖ የሚባለው ከላይ ቪዲዮ እንደምታዩት ማለት ነው ከ20 እስከ 30 ደቂቃ በኋላ ከተቀባነ በኋላ ከዛ በኋላ እንታጥባለን ማለት ነው። አይናችንና ፊታችን እንዳያቃጥለን ደግሞ ተጠንቅቀን በውሃ መታጠብ አለብን ማለት ነው። እንግዲህ ስለ ፎረፎር እንግዲህ በአጭሩ ይሄ ይመስላል። በእርግጠኝነት እነዚህ በእንደዚህ መልኩ ወይ በዚህ መንገድ ሄዳችሁ በቀላሉ በቤታችሁ ሆናችሁ ፎረፎር ማጥፋት ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ ጠቃሚ ሆኖ ካገኛችሁት ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ ቀጣይ በሌላ ቪዲዮ መለሳለሁ ማለት ነው። ነገር ግን በዚህና በሌላ በሰራነው ቪዲዮዎች ጥያቄ ሀሳብ ካላችሁ በኮሜንት ወይ ደግሞ በኢንቦክስ መጠየቅ ትችላላችሁ ማለት ነው። እናመሰግናለን። ቻው